ስለዚህ ይሄ እንዳለ እንተውና እናልፋለን ማለት ነው። አፕዴት ዘ ሩም እንለዋለን እዛው እዚህ ጋር ያለውን ነገር እንዲቀበለው ማለት ነው። በቃ እዚህ ጋር እንግዲህ አንድ ተከራይ አከራይተናል ማለት ነው። በዚህ መልኩ አድ ተከራይ እያላችሁ እዚህ ጋር አድ ሬንተር ወይም ተከራያችሁን እያላችሁ ፍሎራችሁን እዛው ግራውንድ ጋር ገብተን ለምሳሌ ስላሳየኋችሁ ሩምቱን በሉ ይሄኛዋል ሁለተኛ ጋር ሳይዙን እናስቀምጣለን። ለምሳሌ 80 ከሆነ ሳይዙ እናስቀምጣለን። ይሄ ካልኩሌት የሚያደርግላችሁ ነው በራሱ መንገድ። ይሄ አያስፈልጋችሁም። ቅድም እንደነገርኳችሁ ዲስክሪፕሽን ለሩምቱ ምን አይነት ዲስክሪፕሽን አላችሁ እዚህ ጋር ታስቀምጣላችሁ። በመቀጠል ፎቶ እናስገባለን። እስኪ ሌላ ለየት ያለ ፎቶ እናስገባ። እዚች ጋር እንደምታዩት የዚህን ቢልዲንግ ፎቶ እናስገባ። እናንተ ግን ትክክለኛ ፎቶችሁን ማስገባት የግድ ይላችኋል ማለት ነው። በመቀጠል ጨረስ አድሩ ማለት ነው። እንደምታዩት እዚህ ጋር ሁለተኛ ሩም ከፍቶላችኋል ማለት ነው። ግራውንድ ፍሎራችሁ ጋር ሁለት ሩም ከፍታችኋል። አንደኛው እዚህ ጋር እንደምታዩት ሬንትድ ወይም ተከራይቷል ይላል። ሁለተኛው ደግሞ ሬንት ነው ወይም አልተከራየም አንሬንትድ የሚል ምልክት አለ። ስለዚህ ለማከራየት አሁንም እንደ ደግሞ ሬንት ነው ብለን እንገባለን። በዚህ መልኩ ሬንታል አግሪመንት ወደ አግሪመንቱ ያስገባችኋል። እንግዲህ አግሪመንቱ ዲል ለማድረግ እዚህ ጋር ሴሌክት ሬንተር የሚለውን ማታ ለሁለተኛዋ ስለምናከራያት ሩምቱ ነው ይሄ እንደምታዩት የሚከራይበት ቀን የቅድሙ 3 ቀን ወደፊት አድርገን ነው። ይሄኛውን ዛሬ እናከራየዋለን ማለት ነው። በዛሬው ቀን ፌብሩዋሪ 19 ማለት ነው። 60 ሺህ ብናከራየው ይሄኛውን ተከራይ ክሬት አግሪመንት እንለዋለን። አግሪመንቱን ክሬት እንዳደረግነው ዳይሬክትሊ ዛሬ ስለሆነ ቀኑ ዳይሬክትሊ ለተከራዩ በስልክ ቁጥሩ ኤስኤምኤስ ይልክለታል ማለት ነው። ዱ ዴት ዛሬ ነው፣ መክፈያ ቀን ዛሬ ነው፣ ስለዚህ ክፈል የሚል ኤስኤምኤስ ይልክለታል ማለት ነው። ስለዚህ ይህንን ድጋሚ መላክ አይጠበቅብንም። እዚህ ጋር ሴንድ ፔመንት ሪኩዌስት ይላል። ይህን መላክ አይጠበቅብንም። ሁለት ጊዜ ከሚልክበት አንዴ ብቻ እንልከዋለን ማለት ነው። ስኪፕ ነው እንለዋለን፣ እናሳልፈዋለን። እዚህ ጋር እንደምታዩት ስኪፕ ስትሉት ሬንታል አግሪመንታችሁ ጋር ያስገባችኋል ማለት ነው። አግሪመንት ስለጨረስ ማታ ይላል 26,000 ብር ነው የተከራየው። ፌብሩዋሪ 19 ነው። ያው ስለ ሬንታል አግሪመንት ማየት ከፈልጋችሁ እዚህ ጋር ሲ ብላችሁ ማየት ትችላላችሁ። ግን እንመለስ ሩም እና ፍሎር ጋር ስለሆነ አሁን እንደፈጠንኩባችሁ ይገባኛል። ያው ቅድም ስላሳየኋችሁ ብዬ ነው። እዚህ ጋር ልክ እንደገባ እንደምታዩት ሁለቱም ሩም ተከራይቷል። ግራውንድ ጋር ሩማን እና ሩምቱ ተከራይተዋል ይላል። ሮማን ዱኢን ይለዋል። መክፈያ ቀንን 3 ቀን ይቀረዋል ይላል። በ3 ቀን ውስጥ መክፈል አለበት። ይሄኛው ደግሞ ኦቨርዱ አልፏል ወይም ደግሞ ዛሬ ነው የሚለውን ይገልጽልናል ማለት ነው። ኦቨርዱ የሚለውን እዚህ ጋር ካሳየን 0 ቀን ነው የቀረው ብሎ እዚህ ጋር ዴዩን ያስቀምጥልናል። ስለዚህ አንድ ደግሞ ሌላ ተከራይን ጨምር ማለት ነው። እሺ እዚህ ጋር እንደምታዩት እንግዲህ ሁለት ሩሞችን ጨምረናል ማለት ነው። ግራውንድ ፍሎር ጋር ያለን አሁን ሩማን አለን። ሩምቱ ሩም ስር ያለ ማለት ነው። ሮማን ዱኢን ብሎ 3 ቀን ይቀረዋል ይላል። የተከራየበትም ቀን ፌብሩዋሪ 23 ወደፊት ስለሆነ ማለት ነው። 3 ቀን ገና ይቀረዋል። ሩምቱ ደግሞ ዱኢን ሳይሆን ኦቨርዱ ይላል እዚህ ጋር ዛሬ ወይም ከዛሬ ጀምሮ መክፈል አለበት ወይም መክፈያ ቀኑ አልፏል የሚለውን ያሳየናል። ሶስተኛ ጋር የጨመርነው ተከራያችን ደግሞ ሩም ስሪ ጋር አብርሃም የሚለው ተከራያችን ወይም ቴኔታችን ሜይ 2 ነው የሚከፍል። ያ ማለት ከ10 ቀን በኋላ ስለሆነ ዱኢን ብሎ በአረንጓዴ እዚህ ጋር ያስቀምጠዋል ማለት ነው። እንግዲህ እዚህ ጋር እንደምታዩት ነው እያንዳንዶቹን ተከራዮቻችሁን የምታዩበት እና የምትቆጣጠሩበት ፔጅ ነው። ፍሎር ኤንድ ሩም የሚለው ፔጅ ማለት ነው። እዚህ ሩም ጋር ሁሉን ነገር መጨረስ ትችላላችሁ። ለተከራዮቻችሁ ኤስኤምኤስ መላክ ትችላላችሁ። ፔመንት እንዲከፍሉ እያንዳንዱን ነገር ከእነሱ ጋር ኮንታክት ማድረግ ትችላላችሁ። ወይም ደግሞ ወደ ቀጣዩ ፔጅ አልፈን እዛ ጋር ማሳየት ትችላለሁ። ለምሳሌ ሶስተኛዋ ኬኔት ወይም ተከራይ ይላል። እዚህ ጋር እንደምታዩት 3 ተከራዮች ብቻ አሏችሁ። አበበ፣ ማታ እና አብርሃም የሚሉ 3 ተከራዮች አሏችሁ። እዚህ ጋር አበበ ይልና ስልክ ቁጥሩ ከጎን አለ። ቀጥሎ ደግሞ ፒኑ አለ። አሁን በዚህ ፒን አበበ ሄዶ በቴኔቱ አካውንት መግባት ይችላል ማለት ነው። እዚህ ጋር እንደምታዩት የሶስቶችን ፒን እዚህ ጋር እችን ኮፒ አድርጋችሁ መላክ ትችላላችሁ። ሩማን ሩምቱ ሩም ስር የተከራዩ ናቸው። ሶስቶችም ሬንትድ ወይም ተከራይቷል የሚል ምልክት አለባቸው። በመቀጠል ደግሞ ኤዲት እና ዲሌት የሚል ምልክቶች አሉ። እዚህ ጋር ኤዲት ማድረግ ትችላላችሁ። የተሳሳታችሁት ነገር ካለ ስለ ተከራዩ
ሚስ የሆነ ኢንፎርሜሽን ካለ እዚህ ጋር ገብታችሁ ኤዲት ማድረግ ትችላላችሁ። ፎን ናምበሩ እና ናሽናል አይዲው እንዲሁም ሁሉንም ነገሮች ማድረግ ትችላላችሁ። ጨርሱ አፕዴት ለሬንተር ብላችሁ መውጣት ነው። እንግዲህ እዚህ ጋር የምታዩቸው የሬንተራችሁን የተከራያችኋቸውን ብዛት እና ስለ እያንዳንዳቸው ያላችሁ ኢንፎርሜሽን አለ ማለት ነው። በመቀጠል ሬንታል አግሪመንት ጋር እንገባለን። አራተኛው ጋር እዚህ ሬንታል አግሪመንት ጋር እንግዲህ ተከራዮቻችሁ ወይም ሬንተር ጋር ያሉትን ተከራዮች ያላቸውን አግሪመንት ተቋርጧል ወይስ አልተቋረጠም፣ አክቲቭ ናቸው ወይስ አይደሉም የሚለውን መረጃ የምታዩበት ነው። እዚህ ጋር አብርሃም ይላል ሩምቱ ነው የሚከፍለው ሬንት አማውንቱ 20 ሺህ ብር ነው። የተከራየበት ደግሞ ሜይ 2 2026 ይላል ማለት ነው። የተከራየበት ውሉ ደግሞ 375 ቀን ይላል። የአንድ ዓመት የሬንተር አግሪመንት አለው ማለት ነው። እንግዲህ ውሉ የምትሰጧቸው አንድ ዓመት ነው። እዚህ ጋር አውቶማቲካሊ አንድ ዓመት ስላደረግነው እሱን እንደፈለጋችሁ ማስተካከል ትችላላችሁ። ለአንድ ዓመት ላለው አክቲቭ ነው። ስለ እያንዳንዱ ነገር እዚህ ጋር ማየት ትችላላችሁ። ይችን የአይን ምልክቷ አስነኳት አግሪመንቱ ጋር ያሉትን ነገሮች ያሳያችኋል። ሞር ኢንፎርሜሽን ተርሚኔት የሚለው ደግሞ ማለት ይሄ ውሉን ማቋረጥ ወይም ደግሞ ተከራዮቻችሁን እንደ ማስወጣት የምትጠቀሙበት ነገር ነው። ስለዚህ ተርሚኔት የሚለውን ብዙ ጊዜ አትጠቀሙበትም። በመቀጠል ዲሌት አለ። ተከራዮቻችሁ ሲወጡባችሁ ተርሚኔት ወይም ዲሌት አድርጋችሁ ሌላ ተከራይ ማከራየት ትችላላችሁ ማለት ነው። ወይም ደግሞ ፋይሉ ይቀመጥልኝም ካላችሁ ሩሙን ቼንጅ አድርጋችሁ ኤዲት አድርጋችሁ ማከራየት ትችላላችሁ። ቀጥታ ወደ ፔመንት እንገባለን። አምስተኛው ጋር ፔመንት ጋር እንደገባችሁት እያንዳንዱ የፔመንት ሪኩዌስት የምጠይቁባቸው ፔጆች ናቸው። እዚህ ጋር እንደምታዩት እዚህ ጋር ቶታል ሪኩዌስት 5 ፔመንት ሪኩዌስት ጠይቃቸዋል ይላቸዋል። ያው እዚህ ጋር እንደምታዩት ለአብርሃም 2 ጊዜ ይጠይቅ ነው። ለአበበም እንደዛው የመጨረሻ ጋር የማታን የመጨረሻው 2 ጊዜ እንዳንጠይቀው አንዴ ብቻ ይሁን ብያችሁ አስተካክለናት አንዴ ጠይቀናል ማለት ነው። ስለዚህ እዚህ ጋር እንደገባችሁ ኦል ፔመንት አለ። እዚህ ጋር ኦል ፔመንት ጋር ወደ ጎን ስትሄዱ እዚህ ጋር የተከራየበትን ያሳያችኋል። ፔንዲንግ ነው ገና ቀን ይቀረዋል የሚለውን ያሳያችኋል። ስለዚህ ይችን የፔመንት የላካችሁባትን የድርጅታችሁን የፎቶ እና መልእክት የያዘች ፎቶ ይች ናት ማለት ነው። ይች ናት ለተከራያቻችሁ ወይም ለሬንተራችሁ የምትገባዋ በኤስኤምኤስ ፎቶ ይች ናት ማለት ነው። ልክ ሴንድ ሪኩዌስት ስታደርጉለት ፔመንት ሪኩዌስቱ ስልኩ ላይ የሚያገኘው ፎቶ ይሄ ነው ማለት ነው። የድርጅታችሁ ስም እዚህ ጋር እንደምታዩት አለ። በረከት ፍቅሬ ይላል። ይሄ ድርጅታችሁ ስም ነው። ሊንኳን ኮፒ አድርጎ ሌላ ሰው መላክ ይችላል። እንዲከፍልለት ከፈለገ ዳውንሎድ ማድረግ ይችላል። ፒዲኤፉን ፔ ዊዝ ሳንቲም ፔ ጋር መክፈል ይችላል። ወይም ደግሞ መጨረሻ ላይ ከላከላችሁ በኋላ እዚህ ጋር ፎቶዋን አስገብቶ ለእናንተ መላክ ይችላል ማለት ነው። እዚህ ጋር እንደምታዩት ያው ፔጁ ይሄ ነው ማለት ነው። የደረሰበትን አማውንቱን እዚህ ጋር ያስቀምጥላቸዋል። ሬንት ፔመንት 20 ሺህ ብር እንዲከፍል የሚያሳስበው ከድርጅቱ ፎን ናምበር፣ ኢሜይል እና አድራሻ ያለውን የድርጅታችሁን ቮይስ ይሄ ይመስላል ማለት ነው። ለተከራዮቻችሁ የምትልኳላቸው የኤስኤምኤስ መልእክታችሁ በፒዲኤፍ ይሄ ይመስላል ማለት ነው። ቀጥታ ተከራዮቻችሁ ከከፈሉ በኋላ ስክሪንሾት ያደረጉትን ፎቶ እዚህ ጋር ያስገቡታል ማለት ነው። ከላይ ያሉትን ነገሮች አሳይቻችኋለሁ። ግን ለምሳሌ ተከራይ መክፈል ይፈልግ ዩዝ አፕዴት ፎቶ እዚህ ጋር ያስገባዋል ማለት ነው። አፕዴት የሚለው ጋር ከዛ ፋይሉን እዚህ ጋር እንደምታዩት ትነኩና የላከበት ደረሰኝ ካለ ለምሳሌ ይሄ ስክሪንሹት አለ። ይሄን ደረሰኝ አፕዴት የሚለው ጋር እናስገባዋለን ማለት ነው። ይሄን ደረሰኝ ተከራዩ ነው የሚያስገባው። አሁን ይሄ ተከራዩ ከላካችሁለት በኋላ የሚያደርገውን ነገር እያሳየዋቸው ነው። ስለዚህ ፎቶን አስገባ ስክሪንሹት የላከበትን ሰብሚት ሪፕለስ ይላል። ልክ ይህን ሰብሚት ሲያደርግላችሁ ሰክሰስፉሊ ደን ይላል ማለት ነው። ይሄ ተከራይ እንግዲህ ብሩን ከፍሎ ስክሪንሾት አድርጎ ፎቶውን ለእናንተ ልኮላችኋል ማለት ነው። ስለዚህ ይህንን ፎቶ ቀጥታ አድሚናችሁ ጋር ማግኘት ትችላላችሁ ማለት ነው። እናንተ ይኸው እዚህ ጋር ስትገቡ ቀጥታ በቀኝ በኩል ኒው ፔመንት ፕሩፍ ብሎ ያመጣላችኋል ማለት ነው። ይኸው 20 ሺህ ብር አብርሃም ከፍሏል ይላል። ቬሪፋይ ትሉታላችሁ። ቬሪፋይ 2 ጊዜ ነው የምታደርጉት። አንድ ጊዜ ብቻ ሳይሆን 2 ጊዜ ቬሪፋይ ታደርጉታላችሁ። ልክ ቬሪፋይ እንዳላችሁት እንግዲህ ሬንተል አብርሃም 20 ሺህ ብር ይላል። ቪው ፕሩፍ ይላል። ፕሩፍ ስክሪንሾቱ ምንድን ነው በትክክል ልኮታለሁ የሚለውን ቼክ ታደርጋላችሁ ማለት ነው። እዚህ ጋር እኔ ቅድም ያስገባኋትን ስክሪንሾት አይታችኋታል። ያቺ ስክሪንሾት እዚህ ጋር መጣለች ማለት ነው። ስለዚህ ይሄ ተከራይ በትክክል ከከፈለው ቬሪፋይ ፔመንት ትሉታላችሁ።
በትክክል ካልከፈለና የስህተት የሆነ ነገር ካለ ከመሰላችሁ ሪጀክት ትሉታላችሁ ማለት ነው። ይህን ሪጀክት ስታደርጉት ኤስኤምኤስ ለተከራዮቻችሁ ሪጀክት ሆናችኋል፣ የላካችሁት ፋይል ትክክል አይደለም የሚል ኤስኤምኤስ ይገባላችኋል ማለት ነው ለእናንተ ተከራይ። ግን ይህንን እኛ ስለላክ ነው ቬሪፋይ ፔመንት እንለዋለን። ከዛ አር ዩ ሹር ዩ ዋንት ቱ ቬሪፋይ ዲስ ፔመንት ይላል። አዎ ቬሪፋይ የሚለውን እንለካለታለን። ስለዚህ ይሄ ተከራይ ከፍሏል ማለት ነው። አብርሃም የሚባለው ተከራይ ከፍሏል። ስለዚህ አሁን ሩም ጋር ብትሄዱ የሚያሳያችሁ ስለከፈለ ቀኑ ይጨምራል ማለት ነው። ያው እዚህ ጋር እንደምታዩት አብርሃም የሚለው ሬንተር ሌላ 30 ቀን ተጨምሮለታል ማለት ነው። እንግዲህ የሚከፍለው ኤፕሪል 3 ይላል ከታች እዚህ ጋር እንደምታዩት ኤፕሪል 3 2026 ነው 3 ሰዓት ላይ መክፈል ያለበት። ስለዚህ የዚህኛው ወር ሳይደርስበት ስለከፈለ ዱኢኑ ወይም ደግሞ ፔመንት የሚያደርግበት ቀን ከ42 ቀን በኋላ ነው። ስለዚህ እያንዳንዱን ቀን ወደ ታች ካውንት ዳውን እየቆጠረላቸው ይሄዳል ማለት ነው። ነገ ኮምፒውተራችሁን በምትከፍቱበት ጊዜ ይሄ ቀን 41 ቀን ይላል ማለት ነው። ይሄኛው ቀን ደግሞ ኔጌቲቭ 0 ቀን ይላል ማለት ነው። ይሄኛው ቀን ደግሞ 2 ቀን ቀረው ብሎ ያሳያቸዋል ማለት ነው። ስለዚህ በእያንዳንዱ ቀን ወደ ታች እየቆጠረ ስለሚሄድ ቀኑን እናንተ በቀጥታ የትኛው ተከራይ የቤት ክራይ እንደደረሰበት ለማወቅ ይቀላችኋል ማለት ነው። እዚህ ጋር እንደምታዩት ስለዚህ አንድ ፔመንታችን ፕሩፍ አድርገናል ማለት ነው። ወይም ደግሞ በአጭር መንገድ ስክሪንሾቱን በስልክ ከላከላችሁ ወይም ከተነጋገራችሁ ሜካስ ፔ የሚለውን እዚህ ጋር ብትነኩት ለምሳሌ የዚህኛውን ወር እንደከፈለ አድርጎ ቀኑን ያስተካክልለታል ማለት ነው። ግን ይሄኛው ዌይ ያው ተመራጭ አይደለም። ምክንያቱም ፕሩፍ ማድረግ አለባችሁ። ያው እዚህ ጋር እንደምታዩት 27 ቀን አለህ ብሎ ይጀምራል ማለት ነው። መክፈል ያለበት ከዚህ በኋላ ሜይ 19 የዛሬ ወር ነው መክፈል ያለበት ብሎ ያስቀምጥለታል ማለት ነው። ይሄኛው ዌይ ሞር አክቲቭ ለመሆን እንጂ ትክክለኛው ዌይ ፕሩፍ አድርጋችሁ የተላከላችሁን ስክሪንሾት አይታችሁ ነው ፕሩፍ አድርጋችሁ የተከራዩን የምትከፍሉለት ማለት ነው። ስለዚህ በዚህ መልኩ እስከ ፔመንት ድረስ ያለውን ማየት ችለናል ማለት ነው። እዚህ ጋር ፔመንት ጋር ሜይ ቢ አንዳንድ ነገሮችን ላሳያችሁ። ቅድም ፔመንት የጠየቅናቸው አሉ። አብርሃምን ፔመንት ጠይቀ ነው ፔድ ሆኗል ይላል እዚህ ጋር። ቅድም መጀመሪያ ፎቶ ልኮልን ፕሩፍ ያደረገው ፎቶ ማለት ነው ፔድ ብሎ አስቀምጦልታል፣ ከፍሏል ማለት ነው። ማታ ጋም ልከን ነበረ። አሁን መጨረሻ ላይ እያደረግናት ሜካስ ፔ ብለን ዳይሬክትሊ ሩሙ ጋር ሄደን ፔድ ያደረግንለት ሰውዬ ፔድ ሆኖ ተከፍሏል ብሎ ያሳየናል። ያልተከፈለ የማን ነው? የአበበ እና 2 ጊዜ የአበበ የላክ ነው። 2 ጊዜ ልካችሁለታል፣ አልተከፈለም እስካሁን ይላል ማለት ነው። ዳይሬክትሊ እዚህ ጋር ገብታችሁ መክፈል ትችላላችሁ ማለት ነው፣ የአበበን ፔመንት ማለት ነው። ግን ሞር ሪኩዌስቱን በምትጠይቁበት ሰዓት ለራሳችሁም ኤስኤምኤስ መላክ ከፈለጋችሁ ከላይ ሪኩዌስት ፔመንት የሚል አለ። በምትፈልጉበት ጊዜ ለመጠየቅ ለምሳሌ ሪኩዌስት ፔመንት እንደነካችሁት ሴሌክት ሬንተር ይላል። ለየትኛው ተከራያችሁ ናችሁ ሪኩዌስት ፔመንት የምትጠይቁ ይላችኋል። ለምሳሌ አበበ ጋር ሌላ ሪኩዌስት መጠየቅ የምንፈልግ አበበን እነካና ሬንተር ወይም የወር ክራዩ እዚህ ጋር አለ። ቀጥታ ዋተር ክፍያ ደግሞ እዚህ ጋር አለ። የውሃ ክፍያ፣ የመብራት ክፍያ ከሆነ እዚህ ጋር አለ። የክሊኒንግ ወይም የጽዳት አለ። ሜንቴናንስ አለ። ዲፖዚት አለ። አዘርስ አለ ማለት ነው። የምትፈልጉትን ፔመንት ትመርጣላችሁ። ለምሳሌ ያበበ የቤት ክራዩን ስለከፈለ ዋተር ብለን እንመርጣለን። ዋተር ቢል አድርገን እንመርጥና ስንት ነው መክፈል ያለበት? ለምሳሌ 3 ሺህ ብር ከደረሰበት 3 ሺህ ብር ላለውኝ የወሩን ያስቀምጥልኛል ማለት ነው። መክፈል ያለበት ቀን መቼ ነው? ዛሬ መክፈል ስላለበት በ19 ዛሬ እንዲከፍል እነግረዋለሁ ማለት ነው። የምትፈልጉበትን ቀን ኤዲት ማድረግ ትችላላችሁ። እዚህ ጋር ኖት አለ። ኤስኤምኤሱ ጋር ምን አይነት ኖት ይገባለት? የእናንተን ድርጅት የያዘ ኤስኤምኤስ ነው የሚገባለት። ስለዚህ ፔይ ናው ብለን ኤስኤምኤሱ ጋር ወይም ደግሞ የምትፈልጉትን ዲስክሪፕሽን ማሳወቅ የምትፈልጉትን በአማርኛም በእንግሊዝኛ ኖታችሁን ጽፋችሁ ሊደርሰው የምትፈልጉትን ሜሴጅ ጻፍ ትችላላችሁ። በመቀጠል ሴንድ ፔመንት ሪኩዌስት የሚለውን ስትነኩት ዳይሬክትሊ ለአበበ የውሃ እንደደረሰበትና መክፈል ያለበት ቀን ዛሬ እንደሆነና እናንተ የጻፋችሁለትን ኖት በኤስኤምኤስ በስልኩ ያሳየዋል ማለት ነው። ልክ እንደጨረሳችሁ እዚህ ጋር ፔመንት ሪኩዌስት ያደረጋችሁበት ይመጣላችኋል እዚህ ከላይ ማለት ነው። አበበ ጋር ዋተር ፔናው ብላችሁ ጽፋችኋል። እዚህ ጋር ኖታችሁ 2999 ይለዋል። መክፈል ያለበት ቀን ዛሬ ነው። ስለዚህ ኦቨርዱ ነው ዛሬ መክፈል አለበት ይሄ ተከራይ ብሎ ያስቀምጠዋል ማለት ነው። ለምሳሌ ችን ለመክፈል ከፈለገ ዳይሬክትሊ የሰውየውን ኤስኤምኤስ ጋር ገብቶ ከፍሎ
የስክሪንሹቷን ፎቶዋን አስገብቶ ሲልክልን ለእኛ ጋር የፕሩፍ ምልክት ትመጣልናለች። ያችን አይተን ፕሩፍ እናደርግለታለን ማለት ነው።